በደቡብ ኢትዮጵያ ክልል የሚገኙ 12 ዞኖች እና የእነሱ ዋና ከተሞቻቸው። በደቡብ ኢትዮጵያ ክልል 12 ዞኖች ይገኛሉ። ከዚህ በመቀጠል የዞኖችን መጠሪያ እና የእነሱ ዋና ከተሞቻቸውን እንደሚከተለው እናያለን። አንደኛ፣ የዞኑ መጠሪያ ጋሞ ዞን። የዞኑ ዋና ከተማው መጠሪያ አርባ ምንጭ። ሁለተኛ፣ የዞኑ መጠሪያ ወላይታ ዞን። የዞኑ ዋና ከተማው መጠሪያ ወላይታ ሶዶ። ሶስተኛ፣ የዞኑ መጠሪያ አሪ ዞን። የዞኑ ዋና ከተማው መጠሪያ ጂንካ። አራተኛ፣ የዞኑ መጠሪያ ኮንሶ ዞን። የዞኑ ዋና ከተማው መጠሪያ ካራት። አምስተኛ፣ የዞኑ መጠሪያ አሌ ዞን። የዞኑ ዋና ከተማው መጠሪያ ኮላንጎ። ስድስተኛ፣ የዞኑ መጠሪያ ጌዲዮ ዞን። የዞኑ ዋና ከተማው መጠሪያ ጊላ። ሰባተኛ፣ የዞኑ መጠሪያ ጎፋ ዞን። የዞኑ ዋና ከተማው መጠሪያ ሳውላ። ስምንተኛ፣ የዞኑ መጠሪያ ደቡብ ኦሞ ዞን። የዞኑ ዋና ከተማው መጠሪያ ዲመካ። ዘጠነኛ፣ የዞኑ መጠሪያ ኮሬ ዞን። የዞኑ ዋና ከተማው መጠሪያ ኬሌ። አስረኛ፣ የዞኑ መጠሪያ ጋርዱላ ዞን። የዞኑ ዋና ከተማው መጠሪያ ጊዶሌ። 11ኛ፣ የዞኑ መጠሪያ ቡርጂ ዞን። የዞኑ ዋና ከተማው መጠሪያ ሶያማ። 12ኛ፣ የዞኑ መጠሪያ ባስኬቶ ዞን። የዞኑ ዋና ከተማው መጠሪያ ላስካ። አርባ ምንጭ ነይ ወደ ስቀላሙ ጋምቦ ሁሉም ሰላም ነው። አርባ ምንጭ ፈስካ ሲፈስክ ሁሉም ሰላም ነው። አርባ ምንጭ ደመራ ሲደመር ሁሉም ሰላም ነው። አርባ ምንጭ መስቀል ሲበራ ሁሉም ሰላም ነው። አርባ ምንጭ ከተራ ሲከተል ሁሉም ሰላም ነው። አርባ ምንጭ ኢድ ሲፈጠር ሁሉም ሰላም ነው። የኢትዮጵያ ልጅ ነው ሰናፍታ በና ና ነይ 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 ሁሉም ልጁ ና ና የኢትዮጵያ ልጅ ነይ ሰናፍታ በይ ነይ ነይ ነይ